ይህንን የማይመች እውነት እነግርሃለሁ፣ ተቀበል። ምክረ ዓለም በዓለም ሚዲያም። ጓደኞች፣ ቤተሰብ፣ ዓለም ማንም ስኬትን፣ ደስታን ወይም ክብርን ሊሰጥ አይገባም። እያንዳንዷ ነገር በራስ ልፋት ማግኘትን ተለማመድ። በመልካም ሰዎች ላይ መጥፎ ነገሮች ይበረታሉ። ጠንክሮ መስራትም ሁል ጊዜ ውጤት ላያመጣ ይችላል። ይህንን ተቀበል። ራስህን አስተካክልናም ወደፊት መጓዝን ቀጥል። ሌሎች ያንተን ፍላጎቶች ቅድሚያ እንዲሰጡ አትጠብቅ። አብዛኛው ሰው የራሱን ጥቅም ነው የሚያስቀድመው። አንተም እንዲሁ ማድረግን ተማር፣ ተለማመድ። ሁል ጊዜም ተጨማሪ ገንዘብ መስራት ትችላለህ። ነገር ግን ያጣኸውን ጊዜ በፍጹም መመለስ አትችልምና በጥበብ ተጠቀሙበት፣ አለበለዚያም ከእጅህ ያመልጣልና። አንተ ታስብላቸዋለህ፣ ነገር ግን ሰዎች በራሳቸው ጊዜ ይለወጣሉ። ጉልበትህን አታባክን፣ ለራስህ ድንበርህን አስምር። በዓለም ላይ በሚሊዮን የሚቆጠሩ ችሎታ ያላቸው ሰዎች አሉ። ሕልም አላሚዎችን ከተግባሪዎች የሚለያቸው ነገር ቢኖር በጽናት በወጥነትና በሥነ ሥርዓት የመቆየት ችሎታቸው ነው። ችግሮችህ አንተው ራስህ ልትፈታቸው የሚገቡ ናቸው። አጋር ወይም አጋጣሚ መጠበቅ አቁም። የራስህ አዳኝ አንተው ራስህ ነህ። ሁሉንም ሰው ለማስደሰት ከሞከርክ ጉልበትህን ትጨርሳለህ። ሁሉም ሰው አይወድህም። ይህ ደግሞ ምንም ማለት አይደለም። ወደ ታላቅነት የሚያደርስህ አቋራጭ መንገድ የለም። ሽልማቱን ከማየት በፊት እንቅልፍ የሌላቸው ሌሊቶች፣ ያመለጡ መልካም ጊዜያትና ውድቀቶች ይጠብቁሃል። ሰዎች የሚያከብሩት ውጤትን እንጂ ጥረትህን አይደለም። ታሪክህን በመናገር ላይ ሳይሆን ራስን በውጤት በማስመስከር ላይ የበለጠ ትኩረት አድርግ። አንተን ደስተኛ የማድረግ ኃላፊነት የትዳር አጋርህ፣ አለቃህ ወይም የወላጆችህ ሥራ አይደለም። ያ ኃላፊነት ሙሉ በአንተ ላይ ያረፈ ነው። መልካም ጊዜ ተመኘን።